ቴዲ አፍሮ በመዝሙር ለኢየሱስ ማርያም በሁሉ ሀገር እስራኤል፣ ኢትዮጵያ፣ አሜሪካ፣ ሩሲያ፣ ኡክራይና በኩል መኮር በሁሉ ቦታ ሰላም ይሁን ሀገሩ ሁሉ ሀገር መስገን እኛ ጌታ ከጠዋት አንስቶ እስከ ማታ አብ ልጁን ሰጥቶ ክብር ሰጥቷል። በመድኃኒዓለም አዳም ድኗል። የኢየሩሳሌም ቄስ ጥላን ቄስ ያድራል ሲቀድስ ምን አሳስቦ የእኛ ሰው ዓለም በቃኝ ላለው እስራኤል፣ ኢትዮጵያ፣ ሩሲያ፣ ኡክራይና፣ አሜሪካ ፒስ እንድላ ኢትዮጵያ በእስራኤል እስራኤልና ኢትዮጵያ፣ ሩሲያ፣ ኡክራይና ወታደሩ ይመለስ፣ ቤት የተጠለፉት ይመለሱ። እንዲሁም ደግሞ በእስራኤል በኢትዮጵያ ሰላም ይሁን እና አንዳንድ ጊዜ ዘፍናለሁ እና አንዳንድ ጊዜ ደግሞ መዝሙር ወዳለሁ እና እስራኤል ኢትዮጵያን በጣም ወዳለሁ እና ሁሉ ነገር ወዳለሁ። አሜሪካ ሁሉን ወዳለሁ እና ፍቅሩ ይብዛ። ኢየሱስ ይምጣ፣ ሰላም ይሁን ሀገሩ እና ደግሞ ሶስቶችን ሃይማኖቶች አንዱ አምላክ ነው ያደረገ እና አውቆ ነው ያደረገ እና ሚዛን እንዲሆን ነው፣ ሰላም እንዲሆን ነው። እኛ ተተዋደድነ ሰላም ይሆናል። እኛ ታልወዳድነ ደግሞ ጠላት ይስቃል እና ሰላም መሆን አለብን ማለት ነው። ሀቤትን በጓደኛን በሁሉም ቦታ ሀቤትና ምሽት ልጅ
እና ኢትዮጵያ ክብር አለ፣ ክብር አለ። እስራኤል ክብር አለ። እስራኤል አሁን እየተበላሸ መጣ እንጂ ሁሉ ይሄ ኑሮ ይሄ ጊዜ በጣም ሰው አይታመንም እና ተጥፏል ደግሞ የሚሆነው ሐዋርያት በእስራኤል በኢትዮጵያ በሁሉ ቦታ ሁሉ ያውቃሉ። ዛሬ ሙሴ ማን እንደሆን፣ አብርሃም ማን እንደሆን፣ ይስሐቅ ማን እንደሆን፣ ያዕቆብ ማን እንደሆን፣ ሙሴ ማን እንደሆን፣ ዳዊት ማን እንደሆን፣ ኢየሱስ ማን እንደሆን። ኢየሱስ ብዙ ይሄዳሉ በሱ እና ሰላም ማለት ነው እና መጣላት አይደለም ማፋቀር ነው። ሰይጣን ያሳስተናል። ሰው ነን ግን በአንድ ላይ እንሆን። ይቅር ብለን እግዚአብሔርን አንዱን አምላክ እና ስራው ያው ነው። የኢየሱስ እንደ አንዱ አምላክ ነው እና አንዱ አምላክ አይታየም፣ ኢየሱስ ይታያል። ግን ሰላም እና ጻድቃኔዎች ደግሞ እንደ ኢየሱስ እንደ መድኃኒታችን እንደ ጠበሉ እንደዛ ስራቸው ያው ነው ማለት ሰላም እግዚአብሔር በአንድ ላይ ሆኑ ነው የሚል ሰላም ይፈልጋል ማለት ነው። ሀቤትም ውጭም እና ሰላም በእስራኤል በኢትዮጵያ ተሆነ ሁሉ ሀገር ሰላም ይሆናል። ኢትዮጵያና እስራኤል በእግዚአብሔር ይወዳታል በጣም እና እስራኤል ደግሞ ቅዱስ ሀገር ነው። ኢትዮጵያ ደግሞ ክብር አለ፣ ቅዱስ አለ፣ ሁሉ አለ። በአንድ ላይ ነን እንሆንና በአንድ ላይ መሆን አለብን እና መዋደድ አለብን። አዛናው መኮንን በእስራኤል ኦዝ ያዕቆብ ሰላም ሁኑልኝ። የዳዊት ልጅ እና ደግሞ የኢየሱስ የጠፋው ልጅ እና አባቶችን ብዙ ናቸው እና ደግሞ እናቶችን ብዙ ናቸው እና ማርያም እና ደግሞ ሳራ፣ ርብቃ፣ ራሔል፣ ልያ፣ ዝልፓ፣ ቤላ እና ደግሞ የአብርሃም ይስሐቅ ያዕቆብ አምላክ ሰላም ማድረግ አለበት እና መለመን አለበት፣ መጸሎት አለብን፣ በአንድ ላይ መሆን አለብን፣ መፋቀር አለብን፣ መዋደድ አለብን። ስንዋደድ እግዚአብሔር ይቅር ይለናል፣ ስናጠፋም ይቅር ይለናል። ሰው ግን ይፈርዳል፣ እግዚአብሔር ግን ያዝናል እና በአንድ ላይ መሆን አለብን። ይህን ጊዜ ሰው አይታመንም፣ የተጻፈው ደረሰ። አሁን ግን ሰላም መሆን አለብን ማለት ነው። አዛ ነው ሰላም በሁሉ ቦታ እስራኤል፣ ኢትዮጵያ ክታና እና ደግሞ ሩሲያ፣ ኡክራይና እና ደግሞ አሜሪካ ሊል ወይን ቱፓክ ኮላ ዘፋኞች ሊል ወይን እና ቱፓክ ኢየሱስ ናቸው። በነፍስ በቱፓክ ነፍስ የመጡ ቱፓክ የተባለ ያን የተቸገረው ልጅ ብዙ ያየ እሱ ብላክ ጂዝስ ነው ይባል እና ደግሞ ሊል ወይን ደግሞ አዲስ ነው ታደሰለት እና ደግሞ እኔ ደግሞ አንድ የእስራኤል አምላክ የእስራኤል የመጀመሪያው የመጨረሻው እና አሸሞ ዛምበተን አቸን ይባረክ ሻሎም እና ደግሞ እስራኤልና ኢትዮጵያ መርቅ ያለው እግዚአብሔር ነው። ውዱ እግዚአብሔር ነው። እኔ እግዚአብሔርን አልባ አልችልም ማለት ነው። ጉልበቷ እግዚአብሔር ነው። ድካማችን እግዚአብሔር ነው። ሁሉ እግዚአብሔር ነው እና እግዚአብሔር ሁሉን ያደርጋል፣ ጥሩ ይወዳል እና በአንድ ላይ መሆን አለብን፣ መፋቀር አለብን። እወዳቸዋለሁ። ኢየሱስ ክርስቶስ ፍቅሩ አያልቅም እና ኢትዮጵያ ስለዚህ ኢትዮጵያና እስራኤል እስላሞች፣ ክርስቲያኖች በአንድ ላይ ሆኑ። ከዚህ ደግሞ በእስራኤል አንድ ላይ እንሆን እና ሰላም ሁኑልኝ እላለሁ። እወዳቸዋለሁ።